የሰራሁትን ስህተት ሁለተኛ ጊዜ አልሰራም። 3 4 እርግጠኛ ለመሆን እንዴት ናችሁ? ሳምንታችሁ እንዴት ነበረ? እና ዛሬ ተመልሻለሁ። ዛሬ ብሎግ ነው የምናደርገው። ርቦኛል በስመ አብ ወልድ። ስለዚህ ዛሬ ሜንሊ የምሰጠው ሰልፍ ላቭ ቲፕ ነው። ብሎግ እያደረኩኝ ሰልፍ ላቭ ቲፕ እሰጣለሁ። ስለዚህ ሰፈር አንድ የምወደው ነገር ቢኖር ምንም የሚታይ ነገር የለውም። ደስ የሚለው ነገር ደግሞ ኪሎ ሜትርስ ነው የማቋርጠው አንድ ፓስታ እንዴት ነው ዛሬ ደግሞ ሰላም አልባል? እንዴት አደርክ? ወይ ጉድ! It took me like 5 or 6 working minutes and it's okay. እና የመጀመሪያው ቲፕ ምንድነው? ለራሳችሁ ኩክ አድርጉ። The first tip is stop comparing yourself to others and stop using the wrong ክዳን። ማም ትቆጣለች። ራሳችንን ከሰዎች ጋር በመናነጻጸር ጊዜ እኛ ያለን ነገር ማየት አንችልም። ብዙ ጊዜ እኔም እንደምለው እኛ በጣም ብዙ ነገሮች አሉን እኛ ራሳችንን ማናቃቸው። እነሱን ዲስከቨር ማድረግ ይሻላል ወይስ ራሳችንን ከሰው ጋር አነጻጽረን እኔ እነሱ እንዲህ ያላቸው እኔም እንዲህ ማድረግ አለብኝ? ኖ፣ የራሳችንን ፖቴንሻል የምናውቅበትን መንገድ እንፈልግ፣ አዳዲስ ነገሮችን እንሞክር። why investing in other people instead of doing it on yourself? ዋው ፈላ። ራስን ማነጻጸር ከየት የሚመጣ ይመስለኛል? ሰዎች ይሄንን ተጠቅሜ ነው እንዲህ ያደረስኩት ሲሉ ሊተራሊ ማስቀመጥ፣ ወደ ራሳችን ህይወት ማምጣት ማለት ነው። እነሱ የራሳቸው ላይፍ አላቸው፣ እናንተም የራሳችሁ ላይፍ አላችሁ። እድልም በዛው ልክ ይለያያል። it's not that I believe in እድል ምናምን፣ ግን I believe in hard work። እነሱም በትክክል ሰርተው ነው ያገኙት፣ እናንተም በእናንተ ወይ ሰርታችሁ ታገኙታላችሁ። ነው ቢጊ ነው ቢጊ። እነዚህ ሰክሰስፉል ፒፕል የሚሉትን ነገሮች ዳይሬክትሊ መቀበል የለብንም ማለት ነው። እኛም ፈንክሽን የምናደርግበት የራሳችን የሆኑ መንገዶች አሉን፣ በጣም የተለያዩ። እነሱን መንገዶች ዲስከቨር ነው ማድረግ ያለብን። ለምሳሌ ግቢ እያለሁኝ እኔም ማጠናበት መንገድ አለ፣ ሌሎቹም የሚያጠኑበት መንገድ አለ። ሁለታችንም ሰክሰስፉል ልንሆን እንችላለን። ግን አንዱ ዓለም ላይብራሪ ገብታ ያጠናልና ማሂታም ላይብራሪ ገብታ ማጥናት አለባት ማለት አይደለም። ኤንዲ ኖ ኦፌንስ። ድሮም ታውሪ ማሂታ ራሴን ኮምፔር ካላረኩኝ ኮንቴክስት በምን አይነት ኮንቴክስት ነው የምንቀሳቀሰው? ጥሩ ጥያቄ፣ በጣም ጥሩ ጥያቄ። እነዚህ ቲፖች ሁሉ ጊዜ አይሰሩም። አንዳንድ የሚሰሩበትና የማይሰሩበት ጊዜ አለ። comparing yourself in a sense እነሱ እንዲያርገዋል ለኔ እንዲያርጋለሁ አይነት ነገር like ራሳችንን completely ignore ስለማድረግ ነው የማወራው እንጂ አብዛኛው ነገር ለምሳሌ እንደዚህ አይነት ኢንዱስትሪ የሆነ አይነት ኢንዱስትሪ ላይ መግባት የምትፈልጉ ከሆነ ወይ አንድ አይነት ነገር ላይ ኢንቨስት ማድረግ የምትፈልጉ ከሆነ በቃ obviously እንትን ነው የምትሉት፣ ሰው ነው የምታዩት አይደለ? ለምሳሌ እኔ ይሄንን ዩቲዩብ ስጀምር ሰው አይቼ ነው እንደዚህ አይነት የሚሰሩ ልጆች አያለው። ምክንያቱም ከኔ በለጠ ኤክስፒሪየንስ ምናምን እኔ የምወዳቸው አይነት ነገሮች ሊኖሯቸው ይችላሉ። በጣም ብዙ ቪዲዮ አይቼን የጀመርኩት። ስለዚህ ግን ምን አደረኩኝ? ከኔ ጋር የሚሄደውን አይነት ኤዲቲንግ ስታይል ሊሆን ይችላል፣ አቀራረጽ ሊሆን ይችላል፣ ኤኒቲንግ ከኔ ጋር ሊሄድ የሚችለውን ነው የመረጥኩት። ቭሎግ ማድረግም ከኔ ጋር ስለሚሄድ አንዳንድ ሰው አሁን መቅረጽ እንደዚህ መቅረጽ ምናምን ኮንፊደንትሊ ላይቀርጽ ይችላል። እኔ ደግሞ ምን እንደምችል አውቃለሁ። ስለዚህ እኔ የተከተልኩት መንገድ ለኔ የሚያዋጣኝን እኔ የምችለውን አይነት ነው የተከተልኩት። ሁል ጊዜ ያታነጻጽሩ ሲባል በአንድ ወይ ብቻ ማየት አያስፈልግም። ፓስታ መብሰሉን የምናውቅበት አንድ መንገድ አለ። the famous rooftop method. yes, I'm going to do it. ጉጉ ጋጋ no. ouch. it isn't satisfying. not even close. ስለዚህ በማቀው በማቹርድ በሆነ way እሰራለሁ ስራዬም ማለት ነው። mom will be proud. I'm done with this generation.
ስለ ሰው ኦፒኒየን አለመጨነቅ ማለት ነው። ያው አሁን እንደዚህ ስል ቀላል ነገር ሊመስል ይችላል። አይኑ በጣም ከባድ ነው፣ ግን አለመጨነቅ ላይ እናንተ የምትወዱትን ነገር ስሩ። እነሱ ከተመቻቸው ይቀበላሉ፣ ካልተመቻቸው አይቀበሉም፣ ይሳደባሉ። እውነት ነው፣ ልክ ነው። ግን ሁሉንም ሰው ማስደሰት አትችሉም። እቃ ላደርስ አንድ ሰው ጋር ሄጃለሁ ከስተመሮቼ ጋር ጥሩ አይነት ሪሌሽንሺፕ እንዲኖረኝ ስለምፈልግ ቤት ለቤት ነው የማደርሰው። አክቹሊ ያው ቤት ለቤት ነው የማደርሰው። አንድ ቀሚስ ትለካለች ልጅቷ። ሳቲስፋክሽን የሚባል ነገር አለ። ላይክ እናንተ አግኝታችሁበት ሳይሆን ሰው ሲደሰት እናንተም ትደሰታላችሁ። አዎ ብሩም እንዳለው ነው። ሶስተኛው ደግሞ ስህተት እንድትሰሩ ለራሳችሁ መፍቀድ ማለት ነው። አይኖ ማንም አይፈቅድላችሁም። ኢቭን ቤተሰብ እንኳን ስናድግ ማንም ሰው ስህተት እንድንሰራ ፈቅዶ ልናያቅም። ግን ራሳችንን እስከቻልን ድረስ ስህተት እንድንሰራ ለራሳችን እንፍቀድ። ምክንያቱም ከሰዎቻችን ነው የምንማረው። ላይ በመጨረሻ መናገር የምፈልገው ነገር ምንድን ነው? ቶክሲክ ሰዎችን ከህይወታችሁ ለማባረር ዶንት ቢ አፍሬድ። እነዛ ሰዎች ህይወታችሁ ላይ እንደማይጠቅማችሁ ካወቃችሁ ጀስት ጌት ሪድ ኦፍ ዘም። ምክንያቱም ከዛ የተሻለ ብዙ ሰዎች ጋር ትችላለች። ላይ አንዳንድ ሰዎች ብቸኝነት ምክንያት ከማይገባቸው ሰዎች ጋር ይላሉ እና እሱ ልክ አይደለም። ለመጨረሻ ጊዜ ማስተላለፍ የምፈልገው መልዕክት ይሄንን ነው። ሌሎቹ በጣም ብዙ ቲፖች አሉ። ኔክስት የምሰራው ብሎግ ላይ አካትታቸዋል። የዛሬው ብሎግ ይሄን ይመስል ነበረ። በቲፕ ጉዳይ ፓርት 2 እለቃለሁ የዚህ አይነት ቪዲዮ። ይሄ ቪዲዮ ከተመቻችሁ ላይክ እና ኮመንት ስጡኝ። አስተያየት ካላችሁ በውስጥ መስመር ልታናግሩ ትችላላችሁ። ኮመንት ላይ መጻፍ ትችላላችሁ። ሼር በማድረግ ይሄንን ቻናል አብረን እናሳድገው፣ አብረን እንደግ። አይ ላቭ ዩ ጋይስ።